ሰላም ጤና ይስጥልኝ እንደምን አላችሁ ውድ ቤተሰቦቼ ተከታዮቼ። ይሄን የምታዩት ህንጻ እንግዲህ እንደምታዩት በጣም ግሩም ሆኖ የተገነባ ኮንክሪቱን እንደምታዩት በሚያምር መልኩ ኢንስታሌሽኑም በምታዩት መልኩ ኢንስታሌሽኑ ተዘርግቷል። ይሄ ኢንስታሌሽን ነው። ኮንክሪቱ እንደምታዩት በጣም የሚያምር ነው። በሚክሰር የተሰራ ነው። በጣም አስተማማኝ የሆነ ነው። አሁን የሚገኘው እኔ ግራውንድ ፍሎር 9 ላይ ይገኛለሁ። 9ኛ ፍሎር ላይ ይገኛለሁ። ግን ስትራክቸሩ እንዴት እንደተሰራ ሬሾ ምን እንደሚመስል አሳያቸዋለሁ። ይሄ ፊት ለፊት የምታዩት እንግዲህ ሴፍቲ ያለው ዙሪያውን ዛንዚራ የለበሰ ነው እንደምታዩት። ይሄ ምንድነው ወደ ውጪ የሚፈናጠር ነገር እንዳይኖርና ሰዎችን ጉዳት እንዳያደርስ ነው። አሁን በኢትዮጵያ ሕግ መሰረት አስገዳጅ የሆነ መጥቷል። በፊት ብዙም እንደዛ አልነበረም። አሁን ግን አስገዳጅ የሆነ መጥቷል። ዛንዚራ ዙሪያውን መጠረዝና ማልበስ ግዴታ ነው ማለት ነው። ሌላው ምንድነው ኮንክሪት ሬሾን የጠበቀ በተለይ አሁን ሞደርን የሆነ ግንባታዎች እየተካሄዱ ነው። እሱ ምንድነው ይሄ በምታዩት ፓይፕ መሰረት መሬት ሆኖ ፓምፑ ይገፋዋል የሚፈለገው ሌቭል ድረስ ከ20 ምናምን ድረስ እያወጣ ይገፋል ማለት ነው እንጂ በሰው ኃይል እንደ ድሮ በደረጃ እያወጡ የሚሞላበት አለዛም ደግሞ በትናንሽ ሚክሰሮች እየተቦካ የሚጓጓዝበት መንገድ ቀርቷል። ተመልከቱ። ይሄ ፓይፕ የአርማታ ማጓጓዣ ፓይፕ ነው ማለት ነው። ካናል ነው። ይሄ ፊት ለፊት የምታዩት የአርማታ ማጓጓዣ ካናል ነው። ከመሬት ጀምሮ እንደዚህ እየተሰካካ እስከሚፈለገው ሌቭል ድረስ ያጓጉዛል ማለት ነው። ይሄ ሹሮር የምታዩት ሹሮር ምንም ይሄው እንደምታዩት አልነፋም። ከመሬት ጀምሮ እስከ ላይ ድረስ አንድ አይነት ወጥ የሆነ ነው። ለፊኒሽንግ ጊዜ በጣም ወሳኝ ነው። በተለይ ቤት ለምታስገነቡ ቤት ለማስገነባት እቅድ ያላችሁ ምን ፕሮሲጀር መከተል እንዳለበት አሁን ይሄ ሹሮር በዚህ አይነት ሌቭል መገንባቱ አሁን ፊኒሽንግ ወርክ ላይ ምንም አይነት ተጨማሪ ሲሚንቶ አሸዋ አይበላም። መጠነኛ የሆነ 1 ሳንቲም ፕላስተር ቲክነስ ያለው ይወስዳል ማለት ነው። ይሄ እስላቡን በምንመለከትበት ጊዜ እስላቡ ከዚህ ከዳር እስከዛ እስከ መጨረሻው ድረስ ወጥ መሆኑ ወይም ፍላት መሆኑ ምንም አይነት ቻክ እንዳይደረግ ልስን እንዳይደረግ ለቻክ ብቻ ለቦርድ ብቻ ዝግጁ መሆኑን ያመለክታል። የድሮ ስላብ አይታችሁ ከሆነ ከፍተኛ የሆነ ማንፓወር ይፈጃል፣ ከፍተኛ የሆነ ሲሚንቶ ይፈጃል፣ ከፍተኛ የሆነ አሸዋ ይፈጃል። ያን ጊዜ ይለሰን ስለነበር ይቆረቆራል። የቺዝሊንግ ወጪ ያለው አድካሚ ነበር ማንፓወር ማለት ነው። አሁን ግን ያሁን ላቀርቶ ቀጥታ ቻክ ነው እና ቦርድ ዲዛይን ነው የሚሰራው ማለት ነው። እንደ ድሮ አይለሰንም። ይህንም ታሳቢ ተደርጎ ነው ቤት ግንባታ ሲካሄድና በተለይ ቤት ልታስገነቡ ያሰባችሁ ሰዎች የማማከር አገልግሎት ይሰጣሉ። ምን ያህል ወጪ ይፈልጋል፣ ጂፕላስ1 ምን ያህል ብር ይፈጃል፣ ጂፕላስ2 ምን ያህል ብር ይፈጃል፣ ጂፕላስ1 ስትራክቸሩ ብቻ ስንት ይፈጃል፣ ጂፕላስ2 ስትራክቸሩ ብቻ ስንት ይፈጃል፣ ጂፕላስ1 ሩፉን ጨምሮ ፊኒሽንጉን ጨምሮ ስንት ይፈጃል እያል በዝርዝር ዋጋ አውጥተን የምንሰራ መሆኑን በዚሁ አጋጣሚ መግለጽ እንፈልጋለን። እንግዲህ እንደምታዩት ይሄ ደግሞ ፍሎሩ ደግሞ እንደምታዩት ፍላት ተደርጎ ኮንክሪት መሞላቱ ሴራሚክ በሚሰራበት ጊዜ ተጨማሪ አሸዋና ተጨማሪ ሲሚንቶ የማይበላበት መንገድ ነው ያለው። እንደዚህ ኳሊቲ ሰርቪስ ፕሮቫይድ በተሰራ ጊዜ በጣም የሚያምር ይሆናል ማለት ነው። እነዚህ ክብ ሆኖ የምታዩቸው በሙሉ የኤሌክትሪክ መስመር ማስተላለፊያ ኮንዲት ናቸው። ኮንዲቶች ውስጥ ምንም አይነት አቧራ እንዳይገባ እንዴት አድርገን እንደሸፈናቸው ተመልከቷቸው። እነዚህ በሚፈለጉ ሰዓትና ኮኔክሽን በሚያስፈልግ ሰዓት ማራዘም በሚያስፈልግ ሰዓት እነዚህን ኮንክሪቶች ከፈት ተደርገው ማራዘም ይቻላል ማለት ነው እና እጅግ በጣም የሚገርም አሰራር ነው ያለው። ይሄ የምታዩት ዳክት ነው። ይሄ ዳክት እንለዋለን ወይም ደግሞ ክፍት ነው። የፍሳሽ የተለያዩ የኤሌክትሪክ ኬብሎችን ዳታ ኬብሎችን የምናጓጉዝበት መስመር ነው ማለት ነው። ለማታውቁ ሰዎች ነው። ሌላው በተጨማሪ ደግሞ እዚህ ጋር የምታዩቸው እነዚህ የሶኬት ቀድመው ስትራክቸር ውስጥ እንዴት እንደገቡ ወደፊት ቺዝሊንግ የለም። ቀድሞ ስለተሰሩ ቺዝል አናደርግም ማለት ነው። ቀድመን ከተናቸዋል። ስትራክቸር ውስጥ ቀድመን ስለከተትናቸው በፍጹም ቺዝል የሚደረግበት መንገድ የለም። ይኸው ተመልከቱ። አሁን አብዛኛው ቦታ ላይ የምትመለከቱት እንደዚህ አይነት ነገሮች አይሰሩ፣ በኋላ ተቆርቆሮ ነው የሚሰሩ። ኢቭን እነዚህ ኤሌክትሪክ ኮንዲቶችን እንኳን ቀድመው የሚሰሩበት መንገድ የለም። ተመልከቱ። በሚያምር መልኩ ስራዎች መስራት ይችላሉ። እስላቡ እንዴት ለስላሳ ስሙዝ ሰርፌስ እንዴት እንዳለው ተመልከቱ።
እና ይሄንን ይመስላል ውድ ቤተሰቦቼ። ተጨማሪ ደግሞ በርከት ያሉ ነገሮችን ስለ ሴራሚክ ምን ያህል የሴራሚክ ታይፖችን ስንት በስንት እንዳለ እንደገና ኮንክሪት ሲሰራ ምን ምን መደረግ እንዳለበት ግንባታ መቼ መገንባት እንዳለበት የኮንክሪት ቲክነሶች ምን ያህል እንደሆኑ ሩፊንግ ምን እንደሆነ ቤት በቀጣይ መስራት ዲዛይን ማድረግ የፈለጋችሁ ሰዎች ካላችሁ ባለቤቶች ካላችሁ ይህን አይነት ቤት ስራልን ብትሉን በኮሜንት መስጫው ላይ እኛ ደግሞ አሪፍ አድርገን ሰርቻ የማቀርብላችሁ ይሆናል። በተረፈ ቻናሉን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እንደዚህ አይነት በርካታ ጥቅም ያለው ነገሮችን እየላችሁ እንዲመጣ እናንተ ቻናሉ እንዲያድግ መስራት ማበረታታት ይጠበቅባችኋል ማለት ነው። በተጨማሪ እዚህ ጋር የምታዋቸው ደግሞ ምንድነው ሊፍት ይባላል። ይሄ ዘመናዊ ሊፍት እስካላቶር የሚሰቀልበት ነው። ሊፍቶች ናቸው እነዚህ ሊፍቶች ናቸው። ይሄ የምታዩት ሊፍት ነው። በጣም ትልቅ ህንፃ ስለሆነ 3 ሊፍት ነው ያለው። ይሄው እንደምትመለከቱት 3 ሊፍት ነው ያለው። በዚህ በኩል ደግሞ ሊፍትና ደረጃ አይነጣጠልም። በዚህ በኩል ደግሞ ደረጃ አለ። ይሄው እንደምታዩት ደረጃ አለ። ደረጃውም እንደምታዩት በሚገርም ሁኔታ የተሰራ መሆኑን ነው የሚያመላክተው። እንደነዚህ አይነት ዲዛይኖች ወጪያቸው፣ አሰራራቸው፣ ዲዛይናቸውን በተመለከተ እንዲሰራላችሁ መጠየቅ የምትፈልጉት ነገር ካለ በኮሜንት መስጫው ላይ አስቀምጡልኝ። እንዲሁም ደግሞ ለማበረታታት ላይክ አድርጉ። እናመሰግናለን። በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።